ጧት ነው እንግዲህ ጉዟችን የጀመርነው። ዛግሬብ ገና መሃል ከተማውን ስታየው ነው በቃ የሚያስደነግጠው። በተለይ ዋናው አደባባይ በጣም የሚያምር አደባባይ ነው። ባን የላሲች የሚባለው አደባባይ ማለት ነው። ልክ እንደ መስቀል አደባባይ ማለት ነው። ግን የዛን ያህል የመስቀል አደባባይን ያህል ሰፊ አይደለም። ግን ባቡር ትራም እዛው ጎዳና ላይ የሚሄደው ባቡር መስመር አለው። መኪኖች የሚሄዱበት ቦታም አለው እና ደግሞ ትልቅ ሐውልትም ደግሞ ዮሲፕ የላሲች ፈረስ ላይ ሆኖ የሚታይበት ሐውልት አለው። የከተማው ዋና መቀጣጠሪያ ነው ያ ቦታ። በፈረሱ ቀኝ እግር እንገናኝ ወይም ፈረሱ ጭራ ጋር እንገናኝ ይባባላል ሰው። ስለዚህ እዛ ሐውልቱ ስር ሰዎች ይገናኛሉ። ደስ የሚል አደባባይ ነው። ከጀርባው ጥንታዊ ህንፃዎች አሉ የሚያማምሩ። አብዛኛው ዋናው የሚታየው የከተማው ነገር ከዚህ በ1 ኪሎ ሜትር ርቀት ላይ ነው የሚገኙት ብዙ ነገሮች። ስለዚህ በእግር ዞር ብለህ በቀላሉ የምትጨርሰው ነው። ከተማው 1 ሚሊዮን ህዝብ ነው የሚኖርባት። አጠቃላይ የክሮኤሽያ 1/4 ነዋሪ በዚህ ነው የሚኖረው። እዛው ደግሞ እዚህ አደባባይ ላይ ትንሽ ወደ ጥጉ አካባቢ የማንዱሴቫች የሚባል ይሄ ፋውንቴን አለ። የውሃ ፏፏቴ ሰው ሰራሽ የሆነ ማለት ነው። ከተማዋ እስከ 19ኛው ክፍለ ዘመን ድረስ ታገኝ የነበረበት ቦታ ነው እና ይሄንንም ፏፏቴ እናያለን። የከተማዋም ስም በአፈ ታሪክ አስጎብኛችን ሲነግረን በአፈ ታሪክ የከተማዋ ስያሜ የተሰጠውም ከዛ ነው ይባላል ብሎናል። አንድ የክሮኤሽያ ተዋጊ ሰው ከጦርነት መጥቶ እዛ አካባቢ ሆኖ አንዲትን የዛ አካባቢን ነዋሪ ውሃ ጠምቶት እስቲ ውሃ ቀርተሽ አቀብይኝ ብሎ ጠየቃት ይባላል እና በዛ በነሱ ቋንቋ ውሃ ቀጅልኝ ማለት ዛግራቢቲ ነው እና ከዛ ተነስቶ ከተማዋ ዛግሬብ እንደተባለች የልጅቷ ስም ደግሞ ማንዱሴቫች ነበረ። ያፏፏቴም በሷ ስም እንደተሰየመ እንዲሁ አፈ ታሪክ ነው። ይህንን እየነገረን ነበረ። ስለዚህ እነዚህንም አይተን ከዛ በኋላ በሱ ፊት ለፊት ወረድ ስንል ደግሞ ዶላክ የሚባለውን ገበያ ደግሞ እናገኘዋለን። ይሄ የዛግሬብ ሆድ ይባላል። ከተማዋ የምትበላው ከዚህ ነው ይባላል። ክፍት ገበያ ነው። የተለያዩ የአትክልትና የፍራፍሬ ውጤቶች የሚሸጡበት ነው። በጣም በርካሽ ነው የሚሸጠውም። በረራ ኢትዮፒካ ሊንክ